በተራራዎች በተከበበች አንዲት ትንሽ መንደር ውስጥ ማርቆስ የተባለ ወጣት ይኖር ነበር። ማርቆስ ዕድሜው 24 ዓመት ቢሆንም አእምሮ ግን እረፍት አልነበረውም። ቀኑን ሙሉ በተለያዩ ሐሳቦች ይጨነቃል። ስለ ያለፈው ታሪኩ ይቆጫል፣ ስለ ወደፊቱም በጣም ይሰጋል። በዚህም ምክንያት ሰላም አጥቶ ነበር። እንቅልፍ አይወስደውም፣ ፈገግታም ከፊቱ ጠፍቷል። አንድ ቀን ማርቆስ ስለ አንድ ጠቢብ ሽማግሌ ሰማ። ሽማግሌው በሩቅ ኮረብታዎች ላይ በሚገኝ መንደር ውስጥ ይኖራሉ። ቀደም ሲል በከተማ ውስጥ የታወቁ የሥነ ልቦና ባለሙያ ነበሩ። ማርቆስም ይህ ሰው የልብ ሰላም ይሰጡኛል ብሎ በማሰብ ጉዞ ጀመረ። ከብዙ ቀናት ጉዞ በኋላ ሽማግሌው ዘንድ ደረሰ። ሽማግሌው በቤታቸው በረንዳ ላይ በሰላም ተቀምጠው አገኛቸው። ማርቆስም ቀረብ ብሎ አያቴ ሆይ፣ አእምሮዬ እረፍት አጥቷል፣ የልብ ሰላም እፈልጋለሁ፣ እባክዎ ይርዱኝ አላቸው። ሽማግሌውም ፈገግ ብለው እንዲህ አሉት፣ ሰላምን ትፈልጋለህ? እንግዲያውስ አንድ ተግባር እሰጣለሁ። ሽማግሌው አንድ ብርጭቆ ውሃ እስከ ጫፉ ድረስ ሞልተው ሰጡት። ይህንን ብርጭቆ ይዘህ እስከ መንደሩ ዳርቻ ሂድና ተመለስ፣ ነገር ግን አንዲት ጠብታ ውሃ እንዳይፈስ ተጠንቀቅ። ማርቆስ ብርጭቆውን በጥንቃቄ ይዞ ጉዞውን ጀመረ። መንገዱ በሰው የተጨናነቀ ነበር። ውሾች ይጮኻሉ፣ ነጋዴዎች ይጮኻሉ። ማርቆስ ግን ወደ ግራና ቀኝ አላየም። ትኩረቱ በሙሉ ብርጭቆው ላይ ብቻ ነበር። በመጨረሻም አንዲት ጠብታ ሳይፈስ ተመለሰ። ሽማግሌውም እንዲህ ሲሉ ጠየቁት፣ በመንገድ ላይ ልጆች ሲጫወቱ አየህ? የውሾቹን መጮህ ሰማ? ማርቆስም በመገረም አላየሁም፣ አልሰማሁምም፣ ትኩረቴ ብርጭቆው ላይ ብቻ ነበር ሲል መለሰ። ሽማግሌውም በለሰለሰ ድምፅ እንዲህ አሉት፣ ልጄ ሆይ፣ ሚስጥሩ ይህ ነው። አእምሮ አሁን ባለህበት ቅጽበት ላይ ሲሆን ለፍርሃትና ለጭንቀት ቦታ አይኖረውም። ብርጭቆውን በያዝክበት ወቅት አእምሮ ሙሉ በሙሉ ጸጥ ብሎ ነበር። ስለ ያለፈው አላዘንክም፣ ስለ ወደፊቱም አልተጨነቅክም። ማርቆስ እውነቱን ተረዳ። ሰላም ከውጭ የሚገኝ ሳይሆን አሁን ባለነው ቅጽበት ውስጥ የምናገኘው ነው። አያቴ፣ አሁን ገባኝ። እውነተኛ ሰላም የሚመጣው አሁን ባለውበት ቅጽበት ስኖር ነው ብሎ መለሰ። ማርቆስ ወደ ቤቱ ሲመለስ ሰላማዊ ሰው ሆኖ ነበር። አእምሮውን እንዴት መግራት እንዳለበት አውቋል። ይህ ታሪክ ካስደሰተዎት ለጓደኞቹ ያጋሩት። ተጨማሪ አነቃቂ ታሪኮችን ለማግኘትም አብረውን ይቆዩ። እስከዚያው በሰላም ይቆዩ።